ልጇን ከወለደች ከሁለት ሰዓት በኋላ ድምጽ የሰጠችው እናትና የልጇንም ስም ምርጫ ያለችው የመቱ ከተማ ነዋሪ የሆነችው መምህርት ኮኬት ተመስገን ትባላለች። የልጇን ስም ፊለኖም ብለዋለች። ፊለኖ ማለት የአፋን ኦሮምኛም ሲሆን ትርጉሙም ደግሞ ምርጫ ማለትም ነው። መምህርት ኮኬት ይህንን ዕለት ሁልጊዜ ለማስታወስ ስትል አዲስ የተወለደው ልጅ ስምም ፊለኖ ብለዋለች ሲልም ኢቢሲም ዘግቧል። የሚመጣውን ውጤት በጸጋ ለመቀበል ዝግጁ ነኝ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊም ገልጸዋል። በዛሬው ዕለት በተካሄደው ሀገራዊ ምርጫ የተሳተፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክትም ምርጫው ፍጹም ፍትሃዊ እና ዲሞክራሲያዊ መሆኑን ገልጸው የሚመጣውን ውጤት በጸጋ ለመቀበል ዝግጁ ነኝ ሲሉም ተደምጠዋል። በሰርጋቸው ዕለት ድምጽ የሰጡት ሙሽሮቹ በሆሳና ከተማ በሌሞ 01 የምርጫ ክልል በሂጦ ቀበሌ መስጊድ ሰፈር የምርጫ ጣቢያ 07 በመገኘት ድምጻቸውንም ሰጥተዋል። እንግዲህ በዛሬው ዕለት በተካሄደው ምርጫ እጅግ በርካታ ያልተጠበቁና ታሪካዊ ክስተቶችንም ተመልክተናል። ለመሆኑ ከዚህ ሁሉ ክስተቶች ውስጥ የእናንተን ልብ ይበልጥ የነካው የትኛው ነው? ሀሳባችሁን በኮመንት አጋሩ። አስክሬን ቤት ውስጥ አስቀምጠው ለምርጫ የወጡ የቤተሰብ አባላት በሰሜን ሸዋ ዞን አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል። ልጃቸውን በሞት የተለየባቸው ቤተሰብም አስክሬን ቤት ውስጥ አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያም አምርተዋል። በቦታው የነበሩ ማህበረሰቡም ለሀዘንተኛው ትልቅ ክብር በመስጠትም ሰልፍ ሳይጠብቁ ቅድሚያ ሰጥተው ድምጻቸውን ከሰጡ በኋላም ወደ ለቅሶ ቤታቸውም ተመልሰዋል። አስተያየታቸውን የሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ይህ ተግባር ህዝባችን በምርጫው ሂደት ላይ ያለውን ጽኑ እምነትና ለሀገር ያለው የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው ሲልም ኢቢሲም ዘግቧል። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን አክብሮትና በጋራ የመስራት በአማራ ክልል መንገዶች ተዘግተዋል ለሚባለው መረጃ ምርጫ ቦርድ ምን አለ? የአማራ ፋኖ ብሔራዊ ንቅናቄ ወይንም አፍብን ያስተላለፈውን የእንቅስቃሴ ገደብ ተከትሎ መንገድ ተዘግቶብናል የሚሉ ቅሬታዎች ቢሰሙም የብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ግን ሌላ መረጃ ይዘው ብቅ ብለዋል። ሰብሳቢዋ በእንቅስቃሴ ገደቡ ምክንያት የደረሰብን መስተጓጎል የለም፣ ወደ ቦርዱ የመጣ ይፋዊ ሪፖርትም የለም ሲሉ ምላሻቸውን ለአዲስ ማለዳ ሰጥተዋል። በክልሉ ያለው ሁኔታና የቦርዱ መግለጫ አልተጣጣመም የሚሉ ወገኖች ግን ጥያቄ እያነሱ ይገኛሉ። እናንተስ ምን ትላላችሁ? መንገዶች ክፍት ናቸው ወይስ ተዘግተዋል? ኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። የዛሬው ምርጫ አነጋጋሪ መረጃዎች እየወጡ ይገኛሉ። 143 የምርጫ ጣቢያዎች በጸጥታ ስጋት ምክንያት ጭራሽ አልተከፈቱም። ብሔራዊ ምርጫ ቦርድ በሰጠው መግለጫ መሰረት በአማራና በኦሮሚያ ክልል ድምፅ መስጠት ተጀምሮ የተቋረጠባቸው ቦታዎች አሉም ተብለዋል። ይህ በምርጫ ውጤት ላይ ምን አይነት ተጽዕኖ ይኖረው ይሆን? የእናንተስ አካባቢ ሰላም ነው ወይ? መረጃው ለሌሎች እንዲደርስ ሼር ያድርጉት። ማንኛውም ሐሳብ አስተያየት ካላችሁ ደግሞ በኮመንት ላይ አጋሩኝ። ጎጎት ፓርቲ በወልቂጤ ታዛቢዎቻችን ተደብድቧል በሚል ምርጫው እንዲቆም ቢጠይቅም የምርጫ ቦርድ አስተባባሪዎች ግን ማጣራት አድርገን ምንም ችግር አላገኘንም ብለዋል። ፓርቲው ሞተር ተነጥቀናል ሲል፣ ቦርዱ ደግሞ መረጃው ሐሰት ነው ያለ ይገኛል። የእናንተ አካባቢ የምርጫ ሂደት እንዴት ነው? ሰላማዊ ነው ወይስ? እንዲህ አይነት ቅሬታዎች አሉ። ኮመንት ላይ ጻፉልን። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።
ዲጂታል ተመዝግበን በማኑዋል መግሏላት ምን ይሉታል? ይሄ ፍትሐዊ ነው ወይ እያሉ መራጮች ቅሬታቸውን እየገለጹ ይገኛሉ። ከንጋቱ 12 ሰዓት ጀምሮ በብርድና በፀሐይ የቆሙ መራጮች ጩኸታቸውን እያሰሙ ይገኛሉ። ድምፃችንን ለመስጠት ወጥተን በቢሮክራሲ ታነቅን የሚሉ መረጃዎች እየደረሱንም ነው። አንድ ሰው ብቻ ስም ዝርዝር እያነበበ በሺዎች የሚቆጠርን ህዝብ ማስተናገድ እንዴት ይቻለዋል? የቴክኖሎጂ ጥቅሙ የት ሄደ? አስመራጮችን ጨምሩልን፣ አሰራሩን አቅሉ፣ ይሄ የእንግልት ምርጫ ሊሆን አይገባም እያሉ መራጮች በዚህ ሰዓት እየገለጹ ይገኛሉ። ለመሆኑ በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።